ቺት አረገሽብኝ ብሎ እኮ አርገሻል? አዎ ተክሬ ካረግሽማ ይበልሽ እና ቺት አርጌበት እኮ ደርሶብኝ እኮ ነው። እንዴት ደርሶበት ነው? አዎ አይ ቺት ካረግሽበትማ እውነት ነው። እሱ ልጆቹን ይዞ እናቱ ቤት ሂዶ ነበር ዊከንድ ማለት ነው። ከዛ እኔ ደግሞ አንዱን ወጠምሻ ይዤ ቤት መጣው ማለት ነው። ከዛም በኋላ ተገናኙ ሁለቱ በር ላይ። ባለጌ ነሻ። ብልክና ነው። ሰክሬ እኮ ነው መጠጥ ነገር ስከሪ ባልሽ ላይ እንዴት ትማገጫለሽ? ይህ ደብረኝ ነበረ እንደዚህ። እርግጥ ሀቀኛ መሆንሽን አደንቅልሻለሁ። እውነት እኮ ነው ማውራ እና ልዋሽ እንዴ ጎበዝ ነሽ፣ በጣም አደንቅሻለሁ ሀቀኛ መሆንሽን። ግን ባልሽ እያለ ከሌላ ሰው ጋር መተኛት ማለት በጣም የወረደ ቢሄቪየር ነው። ቢደብርሽ ራሱ እና 4 ዓመት ሴክስ አድርገን አናውቅም። መቤቴ 4 ዓመት ሴክስ ተናል። ፓራላይዝድ ነው። ናይን አንድ ላይ ነው የምንኖረው። ግን እኔ ልጆቼ ጋር ነበር ማድረው ሁሌ። ልጆ ከወለድኩ በኋላ አስጠላኝ። እንዴ ፍቅር ወጥቶ ላያውቅ እና እሱ ሲያምረው ምንድን ነው የምታረጉት? እኔ ምንም አድርጌ አላውቅም። ገብርኤል ይድፋ ምንም አድርጌ አላውቅም። እስቲ ታፕ አድርጉና እሱ ሲያምረው ሌላ ቦታ ይሄዳል። አይነግረኝም የት እንደሚሄድ። እሱም ይማግጣል ማለት ነው። ይማግጣል፣ ግን እኔ አይቼው አላውቅም ሲማግጥ። እኩል እኮ ነን እኮ። የእኔን ያናደደው ልጆቻችሁ የህዝብ ልጆች ናቸው። እንዴት አንቺን እሱ የምትማግጡ ከሆነ አንደኛ ነገር በትዳር የምትማግጠው እኮ በትዳር ደስተኛ ሳትሆን ስትቀር ነው እኮ። ማርቲን ቱሞሮዝ ጋይስ። ኧረ ማርቲን 30 ሌብል ገባ። 2 ዓመት ስጠኝ ጋይስ። 2 ዓመት አንድ ሰው አንድ አበባ ቴንኪው ፓንዳ። አረ በኢየሱስ ክርስቶስ መስጠት ማይችል ሰው ነው እያገኛሉ። ታፕታፕና ሼር አድርጉ እስኪ። ኤፍሬም ቴንኪው ነገር ስጡን ደብል እኔ መልሽ ወይ ታዲያ እንደዛ አድርጎ ከያዘሽ እኮ ስቅስቅ ብለሽ እኮ ላይ ወድቀሽ ይቅርታ መጠየቅናለን። እንዲያ ላይ ቻንሱን አላገኘሁም። በህግ አሳገደኝ። አጠገቡ እንዳልደርስ 1000 ሜትር እንዳልደርስ በህግ አሳገደኝ። ታሰጋኛለች ብሎ አሁን ለህይወት አስጊናት ማፊያዎች ታውቃለች፣ ለልጆቼም ለእኔም አስጊናት ብሎ ተናገረ። መንግስት ደግሞ 1000 ሜትር መድረስ አልችልም እነሱ ባሉበት። ይሻላል ይሻላል እንጂ የህግ ሰውን አበሻ ቢሆን እኮ ሰው ቆራርጦች አንተና ባለቁላው ይለዋል፣ ይቀርጿል። ያራሽ ከያዘሽ አንተና ባለቁላው ይላል። የሰውዬ ቆራርጣል፣ አንቺ ላይ ደግሞ አሲድ ይደፋብሻል። ናይን ተደባደቡ እኮ ፖሊስ መጥቶ እኮ ነው ያገለገላቸው። ጎረቤት ጠርተው ኃይለኛ በቦክስ ምናምን ተጣልቁ። አንቺ ቆመሽ ታያለሽ እነሱ ሲጣሉ። እና ምን ልበል? ውሽማ ነው ተዋልኩት፣ አይሰማም። ደጋግመሽ ነው እንዲያረግሽበት። አዎ እና 4 ዓመት ሙሉ ያለ ሴክስ ልኖር እንዴ? ምን አስበል? ይሄ የቂጠ በረዶነት ባህሪ ነው። ምን ማለት ነው ቂጠ በረዶ? ቂጠ በረዶ አታውቂም? እኔ አላውቅም። ቂጥ የሚቀጠቅስ ሰው አይተሽ አታውቂም? ያ አንተ በእኔ ቦታ ብትሆን ገርል ፍሬንድ ጋር እየኖርክ ፍቅሩ ከጠፋ ማለት ነው ምን ታደርግ ነበረ? ንገረኝ እስኪ። እንዴት ይጠፋል? ሴክስ ማድረግ አልፈልግም ከሱ ጋር። ሴክስ እንዳደረግ አልፈልግም ከሱ ጋር እኮ። የአንቺ ስህተት ነው። በሽተኝነት ነው። በቴራፒ ይስተካከላል እኮ በሕክምና ወይ በሕክምና ከሌላ ለምን ይሄዳለሁ? ሌላ ወንድ ጋር ይሄድ የለ እንዴ? ስሚኝማ ስሚኝ፣ አንድ ነገር ልንገርሽ። ስህተት የሰራሽውንማ ስህተት ሰርተሻል ስልሽ እመኚ። አንድን ሰው የምታገቢው የህይወት አጋር ነው። ከሱ በኋላ ሌላ ወንድ አያስፈልገኝም ብለሽ ስታስቢ ነው። እኔ አሁን ስላላገባው እንደፈለግኩ ከሆን ችግር የለውም። ካገባው ግን እሷ ናት የህይወቴ በቃ አጋሪ። ከዚህ በኋላ ሌላ ሴት አልፈልግም ብዬ ነው የማገባው። በሂደት አለመስማማት መጣላት ሊመጣ ይችላል። ልክ ነው። ከሰው ጋር ያደርጓሽ ስታሪ ግን በእግዚአብሔር እና በሰው ፊት ቃል የገባሽለት ሲታመም ልታስታመሚው፣ ሲደሰት ልታስደስችው፣ አብረሽ ደስ ያልቅ ሲያዝን ልታጽናኝ ይገባ። በእግዚአብሔር ፊት ቃል የገባሽለት ሰው ነው። ስለዚህ በመሀል አለመስማማቶች ሲኖሩ ምን ታደርጊያለሽ? መጀመሪያ ለቤተ ክርስቲያን ወይ አካባቢሽ ላይ ላለ
እኛ እኮ በተክሊል አይደለም የተጋባ ነው እኮ ይሁን በተክሊልም ባትጋቡ በተክሊል የተጋባ ሰው ብቻ አይደለም የሚያደርገው። በቁርባን የተጋባ ሰው ብቻ አይደለም የሚያደርገው። ማንኛውም ሰው ፕሮሚስ ገቢ አገባለሁ ስትይ ቄስ ፊት ነው እንጂ። ኧረ ቄስ አልነበረም። ጠንቋይ ቤት ነው የተጋባችሁት? ጠንቋይ ቤት ጠንቋይ ቤት ደግሞ ሰው ይጋባል እንዴ? መንግስት ጋብቻችሁን የፈጸመው ማን ነው? መንግስት ነው። መንግስት ጋር ትሄድና መንግስት ጋር ነው ያፈራራሽ። በመንግስት ፊት ክለብ ነው ያገባችሁ ይላል። አገባለሁ እንከባከባለሁ ያልሽውን ሰው ማለት ነው። ፍቅሩ የጠፋብሽ ራሱ ቁጫ ብቻ ናገሯለሽ። አንተ ሰው ይሄ ነገር ላይ ቀዝቅዘብኛል ወይ ልጆችን ከወለድኩ በኋላ ዲፕሬሽን ውስጥ ገብቻለሁ፣ እያስደሰትከኝ አይደለም፣ መፍትሄው ምንድን ነው የሚሆነው፣ እንዴት እናድርግ ትባለሽ፣ ተናግረዋለሽ። ከዛም በኋላ ከእሱ ጋር ያለሽን ታይም በጣም ለማሳለፍ አብረሽ ለመሆን ምናምን ትጥሪያለሽ። ከዛም በኋላ ካልሆነ እና ምንም ኢንተረስት እንደሌለሽ ስታውቂ ለቤት እኔ ለወረቀት ብዬ ነበር ያገባሁት። እውነትህን ነው። ሸገር ጻፈልኝ። ለወረቀት ነበር ያገባሁት። አሁን ዜጋ ነሽ? ጀርመናዊ ነሽ? አሁንማ መኖር እችላለሁ። ጀርመናዊ ነሽ ነው? መኖር ጀርመናዊ ሳይሆን ሁለተኛ የጀርመን ፓስፖርት አለ እንደ ፋስት የጀርመን እሱ ነው ያለኝ። እሱን ደግሞ ከእሱ ጋር ስለተጋባው ነው የሰጡኝ። ለወረቀት ብለህ የምታገባውና ለፍቅር እኮ አይደለም እኮ። አንድ ነገር ልንገርሽ፣ እኔ ስለ ትዳር ያለኝ አመለካከት ትልቅ ነው። አንቺ ለወረቀት ብዬ ባገባሽ ራሱ ማለት ነው ወረድ ትዳር ከሆነ ጸባያችን አብሮ እንዲሄድ በጣም እጥራለሁ። በተለይ ደግሞ በመሀል ልጆች ከተፈጠሩ ልጆቼ ያለ እናትና አባት እንዲያድጉ ስለማልፈልግ የተፈጠረውን መስዋዕትነት ከፍዬ ከአንቺ ጋር ለመሆን እጥራለሁ። በጣም የምታስቸግሪኝ ከሆነ አሳውቄ ለቤተሰብ እፈታሻለሁ። ከፈታዎች በኋላ የተወሰነ ታይም ለራሴ ጊዜ ሰጠውና ድጋሚ ከሰዎች ጋር መሆን ጀምራለሁ እንጂ አንቺ ያለሽ ከሌላ ሴት ጋር ብተኛ በጣም ትልቅ ነውር ነው። ደግሞ አንቺ ፍዬ ምን መሰለሽ ግልጽ ነትሽን አደንቃለሁ፣ ግን ቺታ አድርጌበት ነው ብለሽ አታውሪ። ይህ በአደባባይ ላይ ታይቷል እኮ አንተ አላየኸውም እንጂ ችት ሳረግበት ኦንላይን ላይቭ ነበርኩኝ። ወደ 3000 ሰው ነበረ ላይቭ ላይ እየተከታተለ ክለብ ይዤ። አንቺ አልታወቀሽም እንጂ ቂጣ በረዶ ነበርሽ። እንግዲህ ይሆናል በለው ደስ እንዳለ ኔትወርክ ኔትወርክን አስተካክለው ስታርክ እያደረክ ነው። ስታርክ እያደረኩ ነው ጋይስ። ያ ይሁን ግን ይቅርታ መጠየቅ አለብሽ። እንዲህ የት አግኝቼው ነው ይቅርታ ምለው እንጂ እግሩ ላይ ወድቄ ብመለስ በደብዳቤም በሰውን በምንም አድርገሽ በጣም በድያለሁ። ያደረስኩበት ዳሜጅ በቁጥርም ሆነ በጊዜ በዋጋ አይተመንም። እኔ አንተ ማንነበር ርካሽ ሰው ነኝ። አንተ እያለ ሌላ ሰው ጋር መሄድ አልነበረብኝም። ከስህተት የተምሬያለሁ። አሁን የምትወስነው ውሳኔ ምንም ብንለያይም ከኔ ጋር አብረን መሆን ባትፈልግም እንደ ሰው ግን በድያለሁ። እንደ ልጆቼ አባት በድያለሁ። ስለዚህ ብለሽ ይቅርታ ጠይቂው፣ ወይ ደግሞ በሰዎች ኮሚኒኬት ለማድረግ ሞክሪ። ገባሻ? አዎ ገባኝ። ይሄ አሁን ትልቅ ጥፋት ነው። ጥፋትሽ ማለት ትልቅ ነገር ነው። እርግጥ ምንድን ነው ሆፕ ፊክሳ የሚሉኝ ቤቴ ዝም ብሎ ነው የሚታርቂያቸው። እኔ የሚታርቂዋለሁ እንደዚህ 81 ሰው ደርሷል። እንደዚህ እንድታወሪ ተፈልጎ ነው ኮሜንት የሚያደርጉት። እኔ አሁን እኔ ጋር አድርገዋል፣ ግን እንዳለ ብሎ ካርጌያቸዋለሁ። ለምን መሰለሽ? እንደዚህ አይነት ደንቆሮ ሰው አይመቸኝም። የሰውን ስም ይዞ መጥቶ እኔ ጋር እንትን የሚያደርግ ሰውየውን ስሙን እንዲጠራለት ነው የፈልገው። ሰውየው 111 ሰው ደረሰው። እንዲህ እንድታወሪ ፈልገው ነው እንጂ አይገባትም እንዴ? ዝም በይና እኔን አዋሪኝ። እነሱ ሞዴሬተሮች የሚታደርጉት በአንድ ጣፍ ሞዴሬተር ዶሳንቲ እንዴ እንደዚህ እንድታወሪ ላቸው ተፈልገው ነው። 480 ሰው ምን እያደረጋችሁኝ ነው? እና አንተ ችታት አርጋ አታውቅም በህይወት ዘመን። እውነት ተናገር ሳትዋሽ። ከሴቶች ጋር ሆኜ አውቃለሁ።
ማለት ግን አንድ ሰው ይዤ እሷ እያለች ሌላ ጋር ከዛ ሰውዬ ጋር ተለይቼ ሌላ ሰው ጋር መሄድ በሚፈልግበት ሰዓት ላይ እኔ በህይወቴ ሪሌሽንሽፕ ውስጥ የገባሁት ወይ ደግሞ ጥሩ ፍቅረኛ የነበረኝ አንድ ጊዜ ብቻ ነው። እሱም 1 ዓመት የቆየ ነው ከልጅቷ ጋር የዛሬ 6 ዓመት። ኦኬ እሷ እያለች እንኳን ሌላ ሴት ላይ ቀርቶ ዛሬ ነቅቶ በቃ ሁሌ አብረን ነው መሳለም መለጋታኝ። ግን አሁንም የራሴ አስተሳሰብ ምንድን ነው ዴት ምናምን አደርጋለሁ ሴቶችን። ኦኬ